በትግራይ ክልል ከፍተኛ የጥሬ ገንዘብ እጥረት መከሰቱ ተሰምቷል። በክልሉ ጥሬ ብር የሚፈልጉ ሰዎች እስከ 25 በመቶ የሚደርስ ኮሚሽን እንደሚከፍሉ ዋዜማ ሬዲዮ ዘግቧል። ጥሬ ብር ከአፋርና አማራ አካባቢዎች በገንዘብ አዘዋዋሪዎች አማካኝነት ወደ ትግራይ በኮሚሽን እየገባ እንደሚሸጥም ተዘግቧል። በዚህም አነስተኛ ጥሬ ገንዘብ የሚፈልጉ ሰዎች ከ5 እስከ 10 በመቶ ኮሚሽን ሲከፍሉ፣ በወርቅና በንግድ ላይ የተሰማሩት ደግሞ እስከ 25 በመቶ እንደሚከፍሉም ተዘግቧል። ተረጂዎችን በጥሬ ገንዘብ ይደግፉ የነበሩ ድርጅቶች አሁን ድጋፉን በባንክ ሂሳብ ለማስተላለፍ እንደተገደዱና ይህም በባንክ ሂሳብ በሌላቸው ተረጂዎች ላይ ተጽዕኖ እየፈጠረ እንደሆነ ተገልጿል። በሌላኛው ዜና የእነ ክርስቲያን ታደለ የክስ መዝገብ ተራዘመ። የፌዴራል ከፍተኛ ፍርድ ቤት በእነ ክርስቲያን ታደለ የሽብር ክስ መዝገብ በተካተቱ 52 ተከሳሾች ላይ ብይን ለመስጠት ይዞት የነበረውን ቀጠሮ ወደ ቀጣዩ ዓመት ጥቅምት 6 አራዘመም። ችሎቱ ተለዋጭ ቀጠሮ የሰጠው አብዛኞቹ ተከሳሾች በችሎቱ ባለመገኘታቸውና በሌሉበት ብይኑ በንባብ ሊቀርብ እንደማይችል በመጥቀስ ነው። በችሎቱ የተገኙ ተከሳሾች ፍትህ ያለአግባብ እየተጓተተባቸው እንደሆነም ተናግረዋል። በሌላ በኩል የአዲስ አበባ ምክር ቤት አባሉ ተከሳሽ ካሳው ተሻገርና ጋዜጠኛ ቴዎድሮስ ንብረት የስልክ ቁጥሮቻቸውን ሌሎች አካላት እየተጠቀሙበት እንደሆነ ጠቅሰው ላቀረቡት አቤቱታ ኢትዮ ቴሌኮም የስልክ ቁጥሮችን ለረጅም ጊዜ ከአገልግሎት ውጭ በመሆናቸው ለሌሎች አዳዲስ ደንበኞች አሳልፌ ሰጥቻቸዋለሁ ሲል ለችሎቱ ምላሽ ሰጥቷል። የዓለም የምግብ ፕሮግራም በቀጣዮቹ 6 ወራት ኢትዮጵያ ውስጥ የሰብአዊ ድጋፎችን ለመቀጠል ከ180 ሚሊዮን ዶላር ያስፈልገኛል አለም። ድርጅቱ በተያያዘው የአውሮፓውያን ዓመት ለኢትዮጵያ የሰብአዊ እርዳታዎች ከፍተኛ የገንዘብ እጥረት እንደገጠመው ሰሞኑን ባወጣው ሪፖርት ላይ ገልጿል። እስከ ቀጣዩ ነሐሴ ወር ድረስ በሀገሪቱ ውስጥ የሰብአዊ እርዳታውን ለማስቀጠል ለእያንዳንዱ የምግብ እህል ተረጂውን ከመደበኛው ራሽን ላይ 60 በመቶውን ለመቀነስ እንደተገደደም ድርጅቱ ጠቅሷል። የሀገሪቱ የሰብአዊ እርዳታ ፍላጎት ከፍተኛ የሆነው ግጭት፣ መፈናቀል እንዲሁም የኢኮኖሚና የአየር ንብረት ለውጥ ጋር የተያያዙ ጫናዎች በተጋላጭ ማህበረሰቦች ላይ በሚያሳድሩት ጉዳት ሳቢያ ነው ብሏል። ጌታቸው ረዳ የህወሓቱ ሊቀመንበር ዶክተር ደብረጽዮንን ከሰሱ። የጠቅላይ ሚኒስትር አብይ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ከኤርትራው ፕሬዝዳንት ጋር በሚስጥር ተገናኝተዋል በማለት ወንጅለዋል። ደብረጽዮን ከኢሳያስ ጋር የተገናኙት የጦር መሳሪያ ድጋፍን ለመጠየቅ ነበር ያሉት ጌታቸው ኢትዮጵያ ፌዴራል መንግስት ላይ ጦርነት ከከፈታችሁ በኋላ ድጋፍ እናደርግላችኋለን የሚል ምላሽ ኢሳያስ ሰጥቷቸዋል በማለት በማህበራዊ ትስስር ገጻቸው ገልጸዋል። ሆኖም ደብረጽዮን ከፕሬዝዳንት ኢሳያስ ጋር መቼና የት እንደተገናኙም ጌታቸው ረዳ የገለጹት ነገር የለም።